ዛሬ ደግሞ የምናየው ኤጀንት እንዴት እንደምንሆን ኤጀንት ከሆነ በኋላ ደግሞ የሚቀያየሩ ነገሮችን እንዴት ነው የምንጠቀማቸው፣ ከዛ ደግሞ ሰው እንዴት ኢንቫይት እናደርጋለን፣ እንዴት ኤክስቼንጅ እናደርጋለን የሚሉትን እናያለን። እንዲሁም ደግሞ የኤጀንት እና የሆስት ልዩነትን እናያለን። እሺ መጀመሪያ ወደ ኋላ ከገባችሁ በኋላ ሚ ላይ ትገባላችሁ። ሚ ማለት ያው ከታች እቺ ማለት ነው። ከዛ በኋላ ከገባችሁ በኋላ ሚ ላይ መጀመሪያ ኤጀንት ካልሆናችሁ ሆስት ከሆናችሁ ምንድነው የሚመጣው? መጀመሪያ እዚህ ጋር ምንም የሚለው የለም። ኤጀንሲ የሚለው አይኖርም። እንትን ኮይን ሴለር የሚለው አይኖርም። ኮይን ሴለር የሚለው አይኖርም ሆስት ከሆናችሁ ማለት ነው። ምን ነው የሚኖረው? ሆስት ሴንተር ኤጀንሲ ይኖራል። ከዛ ደግሞ አባውት ኋላ እና ሴቲንግ ነው የሚኖረው። ኮይን ሴለር የሚባል ነገር አይኖርም። መጀመሪያ ምን እንዳላችሁ ሆስት እንዳላችሁ ማለት ነው። ሆስት ሆናችሁ በደንብ የምትሰሩ ከሆነ ኤጀንት መሆን ይኖርባችኋል። ኤጀንት መሆን ምንድነው ጥቅሙ? ከሆስት አንደኛ ሰው ኢንቫይት ማድረግ ትችላላችሁ። ያ ማለት በራሳችሁ ስር ማስገባት ትችላላችሁ። ከዛ ኤጀንሲ ሌቭል የሚባል አለ። ኤጀንሲ ሌቭል ታስጀምራላችሁ። ኤጀንሲ ሌቭል ማለት ያው ኮሚሽን ሬታችሁ ኤጀንሲ ስትሆኑ ብቻ ነው ኮሚሽን እንትን ደረጃችሁን የሚሰራው ማለት 4% 8% እያላችሁ የምትሄዱት ሆስት ከሆናችሁ ታስካችሁን እየሰራችሁ ጌም ምናምን የምትጫወቱ ካልሆነ በስተቀር ኤጀንሲ ሆናችሁ በደንብ ብትሰሩ በደንብ ይመረጣል። ኤጀንሲ ዋናው ኤጀንት መሆን ስለሆነ ማለት ነው። በደንብ የሚሰራ ሰው ግን እዚህ ጋ ማወቅ ያለባችሁ ኤጀንት መሆን ያለበት ሰው ለሁሉም ሰው ጥቅም ሲባል የሚሰራ ሰው ነው መሆን ያለበት። የሚሰራ አምኖ በደንብ የሚታገስ በደንብ ወጥሮ ወደ ጠንክሮ የሚሰራ ሰው ማለት ነው ኤጀንት። እናንተም ስታደርጉ እኔም ሳደርግ እንደዛ አስቤ ስለሆነ መጀመሪያ በደንብ ኃላፊነቱን ለመወጣት ዝግጁ መሆን አለባችሁ። ሰዎችን በደንብ የማምጣት የማስረዳት በደንብ እንዲሰሩ ማድረግ በዛ ላይ ማገዝ አምጥቶ መተው ሳይሆን አግዛችሁ በደንብ እንዲሰሩ ጌመሮች ከሆኑም ጌም እንዴት እንደሚል ማገዝ በደንብ ያስፈልጋል። ኤክስቼንጅ ሲኖራችሁ ኤክስቼንጅ እያስደረጋችሁ ማለት ነው በደንብ ሶ ኤጀንት ስትሆኑ ይሄን ነገር ማወቅ ይኖርባችኋል። ከዛ በኋላ ኤጀንት እንዴት ነው የምትሆኑት? ሆስት እያላችሁ መጀመሪያ ምን ላይ ትገባላችሁ? ኤጀንሲ የሚለው ላይ ትገባላችሁ። ሆስት እያላችሁ ማለት ነው። ሆስት እያላችሁ ይሄንን ኤጀንሲ የሚለውን ስትነኩት ምን ይመጣላችኋል? እንደዚህ አይነት ፎቶ ይመጣላችኋል። እንደዚህ አይነት ፎቶ ይመጣላችኋል። ልክ እንደዚህ አይነት ማለት ነው። ኤጀንታችሁ እንደዚህ ይመጣል። የእናንተ ኤጀንት ማለት ነው። የእናንተ ኤጀንት ይመጣል። የእናንተ ኤጀንት ይመጣል። ከዛ በኋላ እናንተ ደግሞ ኤጀንት መሆን ከፈለጋችሁ ምን ታደርጋላችሁ? ክሬት አን ኤጀንሲ የምለውን ትነኳታላችሁ ማለት ነው። ክሬት አን ኤጀንሲ የምትለውን ትነኳታላችሁ። ክሬት አን ኤጀንሲ የምትለውን ካነካችኋት በኋላ ምን ይመጣላችኋል? ኤጀንሲ ኔም የሚል ይመጣል። ከዛ በኋላ ሀገር ይመጣል። ከዛ በኋላ ደግሞ እንዲሁም ደግሞ ስልክ ቁጥር አስገቡ ይላችኋል። ከዛ በኋላ ክሬት አን ኤጀንሲ ስትሉት አመለከታችሁ ማለት ነው። ያ ማለት እናንተን ኤጀንት ያደረጋችሁ ሰው ጋር ሜሴጅ ይገባለታል። ለምሳሌ ኡመር ከሆነ ኤጀንት መሆን ይፈልገው ኡመር ኤጀንት መሆን ፈልጋለሁ እያለህ ነው። ሶ ትፈቅድለታለህ ወይስ አትፈቅድለትም ብሎ ሜሴጅ ይገባል። ያ ማለት ሪጀክት እና አግሪ የሚል ሜሴጅ ይገባለታል እሱ ላይ። ከዛ በኋላ እሱ አግሪ ካላችሁ ኤጀንት ትሆናላችሁ። አግሪ ካላላችሁ ሪጀክት ካደረጋችሁ ደግሞ ውስጥ እንደሆናችሁ ትቆያላችሁ ማለት ነው። ትልቁ ነገርም ይሄ ነው ዋናው ማለት ነው። ምክንያቱም አብዛኛውን ጊዜ የሚጠልፏችሁ ሰዎች ወይም ምናምን ማንም ዞር ብሎ አያያችሁም። በደንብ የሚያሰራ ሰው ጋር ካልገባችሁ በስተቀር ዞር ብሎ አያያችሁም። ምክንያቱም እናንተ በደንብ የምትሰሩ ራሱ ብትሆኑ ኤጀንት ስታመለክቱ ሪጀክት ሊያደርግባችሁ ይችላል። ይህን ደግሞ መጀመሪያ እነሱ ጋር አግሪ ካላችሁ ማለት ነው፣ ወይም ደግሞ በእነሱ ከገባችሁ ሰው በደንብ መጀመሪያ የሚሰራ ሰው ጋር መግባታችሁን አረጋግጡ። ከዛ በኋላ ክሬት አን ኤጀንሲ ካላችሁት በኋላ ያንን ከሞላችሁ በኋላ ስልክ ቁጥራችሁ ምናምን ክሬት ስትሉት ሜሴጅ ይገባል። ምን አይነት ሜሴጅ? ለምሳሌ እኔ ኤጀንት ያረኳቸውን ላሳያችሁ ምን አይነት ሜሴጅ እንደሚገባልኝ። እዚህ ጋር ስትመጡ ለምሳሌ እዚህ ጋር ኤጀንት ለመሆን ጥያቄ ያላቸው ይመጣሉ። ልክ እንደዚህ ማለት ነው። ለምሳሌ ሲራጅ የሚባለው ሲራጅ ኡመር አፕላይ ቱ ቢካም ኤጀንት ይለኛል። ኤጀንት ለመሆን አፕላይ አድርጓል ይለኛል። ሶ አግሪ ነው ወይስ ሪጀክት ነው የምለው? አሁን ለምሳሌ እኔ ምን ብዬለታለሁኝ? አግሪ ብዬለታለሁ። የሚሰራ ስለሆነ ማለት ነው። አግሪ ብዬለታለሁ። ሶ
እናንተ ምን ታደርጋላችሁ? የማይሰራ ሰው ከሆነ መጀመሪያውኑ ያው ሪጀክት አድርጉት። የማይሰራ ሰው ግን በደንብ የሚሰራ ሰው ወጥሮ የሚሰራ በደንብ ልጆችን እያመጣ በደንብ ማኔጅ ማድረግ የሚችል ከሆነ የምታምኑበት ከሆነ አግሪ ትሉለታላችሁ። ከዛ በኋላ እሱ ኤጀንት ይሆናል ማለት ነው። ኤጀንት ሆነ ማለት ልክ እንደናንተው ሙሉ ስልጣን ይኖረዋል ማለት ነው። ለምሳሌ ልክ እንደኔ የኔ ልጅ ነው እንጂ እኔ ማድረግ የምችለውን ሁሉ ነገር ማድረግ ይችላል ልጆቹ ላይ ማለት ነው። ከዛ በኋላ ልክ እንደዚህ የሚባል ነገር ይመጣል። ምን የሚባለው ነገር ይጨመራል? ኮይን ሴለር የሚለው ነገር ይጨመራል ማለት ነው። እዚህ ሌላ የሚጨመር ነገር የለውም። ኮይን ሴለር የሚባለው ነገር የሚጨመረው ምንድን ነው? ሆስቶናችሁ ኤክስቼንጅ ስታደርጉ አንደኛ 100,000 ፖይንት ወደ 90,000 ኮይን ነው የምትቀይሩት። ሆስቶናችሁ ኤክስቼንጅ ካረጋችሁ ከዛ ደግሞ ፖይንት ትራንስፈር ማድረግ አትችሉም። ፖይንት ትራንስፈር ማድረግ አትችሉም። ወደ ሌላ ሰው በጊፍት መልኩ ነው መስጠት የምትችሉት። ኤጀንት ከሆናችሁ ግን 100,000 ፖይንት ወደ 96,000 ኮይን ነው የምትቀይሩት። 96,000 ኮይን ከሚባክን በደንብ የሚሰራ ሰው ከሆነ ነው እንጂ ግን ለዚህ ብላችሁ ኤጀንት አታርጉ። ሰው የማይሰራ ከሆነ በኋላ ጉዳቱ ለእናንተ ስለሆነ ማለት ነው። እናንተ ላይ ኤጀንሲ ሌቭላችሁ ላይ በኋላ በጣም ትልቅ ከሆናችሁ በኋላ ጉዳት ይኖረዋል ማለት የእነሱም የእንትን ሳይሰሩ ሲቀሩ ማለት ነው። እየተዳከሙ ምናምን ሲመጡ ከእናንተ ኤጀንሲ ሌቭልም ጋር ወደ ኋላ እንዳይጎተታችሁ ማለት ነው። እና ወደ 96,000 ኮይን ነው የሚቀየረው ኤጀንት ስትሆኑ። ከዛ ደግሞ ሁሉን ነገር ማድረግ ትችላላችሁ። ለምሳሌ ማድረግ ትችላላችሁ፣ ትራንስፈር ማድረግ ትችላላችሁ እና ሌሎችም። ለምሳሌ እዚህ ጋር ኮይን ሴለር ገባን። ኮይን ሴለር ከገባን በኋላ ለምሳሌ እኔ ኮይን ሴለር ላይ ምንም ነገር የለኝም። ማይ ባላንስ 0 ነው እና ኤክስቼንጅ ለማድረግ ስትፈልጉ ምንድነው የምታደርጉት? እዛ ኤክስቼንጅ የምትለውን ትነኳታላችሁ እቺን። ከዛ በኋላ ኤክስቼንጅ ስትሉት እንደዚህ ይመጣል። ከዛ ማይ ፖይንት የሚለው ከላይ ይታያችኋል አይደለ? ማይ ፖይንት የሚለው ለምሳሌ 6591 ነው አሁን ያለኝ። ከዛ በኋላ ከስተም ኤክስቼንጅ የምትለውን ትነኳታላችሁ። ከስተም ኤክስቼንጅ እቺን። ከዛ በኋላ እሷን ከነካችሁ በኋላ 100,000 ትጽፋላችሁ። 100,000 ፖይንት ስለሆነ ማለት ዝቅተኛው 100,000 ፖይንት ስለሆነ ኤክስቼንጅ ማድረግ የሚቻለው። ከዛ በኋላ 100,000 ጽፉለት። እዚህ ጋር እንደምታዩት 96,000 ብሎ ይጽፍላችኋል። ምክንያቱም ምን አሁን ኤጀንት ነኝ። ሆስት ከሆናችሁ ግን ምንድነው የሚያደርግላችሁ? ወደ 90,000 ነው ኤክስቼንጅ የሚያደርግላችሁ። ከዛ በኋላ ከላይ ያለችውን እቺን ኤክስቼንጅ የምትለውን ስትነኳት ሰክሰስ ይላችኋል። አሁን እኔ ፖይንት የለኝም። ሶ ኢንፊሺየንት አካውንት ባላንስ ነው የሚለኝ። ኤክስቼንጅ ታደርጋላችሁ ማለት ነው። ከዛ በኋላ ደግሞ እዚህ ሌላ ምን አለ? ሪቻርጅ እና ትራንስፈር የሚባል ነገር አለ። ሪቻርጅ ከአፕሊኬሽኑ ኮይን መግዛት ስትፈልጉ ነው በዶላር ማለት ነው። እሱ ለኛ ያን ያክል እንትን አይደለም። መግዛት ስትፈልጉ ነው ይሄ ሪቻርጅ ማድረግ። ፔመንት በባይናንስ እና በሌሎቹም መግዛት ትችላላችሁ። ኮይን ሴለር ምናምን ስትሆን አብዛኛውን ጊዜ በዚህ ነው የምትገዙት። እና ሌላኛው ምንድነው? ትራንስፈር ነው። ትራንስፈር ምንድነው የምናደርገው? ኮይን ትራንስፈር እንዴት ነው የምናደርገው? ትራንስፈር ስናደርግ አንደኛ እዚህ ጋር የሰውየውን አይዲ እንጽፋለን። የሰውየውን አይዲ እና ደግሞ መጀመሪያ ዩዘር መሆኑን ማረጋገጥ ይኖርብናል። ኮይን ሴለር የሆኑ ሰዎች ከሆነ የምናስተላልፈው ለኮይን ሴለሮች ሰዎች ብቻ። አሁን እነዚህ ለምናስተላልፈው ሰው ለማስተላለፍ መጀመሪያችን ዩዘር ላይ መሆኗን ማረጋገጥ ይኖርብናል። ራይት የምትለው ማለት ነው አረንጓዴው። ከዛ በኋላ አይዲውን እንጽፋለን እዚች ጋር የሰውየውን አይዲ ማስተላለፍ የምንፈልገውን። ከዛ በኋላ ኢንተር አማውንት የሚለው ላይ ቁጥር ብቻ ነው የምናስገባው። እሱ በ1000 አባዝቶ እኩል ይሆናል የሚለው ላይ እዚህ ጋር ያስቀምጥልኛል። ለምሳሌ እኔ ምን ላስገባ? አይዲ ላስገባ ማስተላለፍ የምፈልገውን 24 ለኔ ከሆነ ማስተላለፍ የምፈልጉ 861 71 ከዛ በኋላ ቸክ ስትሉት ቸክ ማለት ይኖርባችኋል። አብዛኛውን ጊዜ ትሳሳቱ ስለምትችሉ ከዛ በኋላ ስሙ ስለሚመጣላችሁ እርግጠኛ ትሆናላችሁ ማለት ነው። ማስተላለፍ ለምትፈልጉት ሰው ያስተላልፋችሁ መሆኑን። ከዛ ኡመር የሚል ይመጣል። ስለዚህ ትክክል ነው። ከዛ በኋላ አማውንቱን ሳስገባ እዚህ ጋር ቁጥር ነው ማስገባው። በ1000 ያባዘዋል። ለምሳሌ ማስተላለፈው ኮይን 95,000 ከሆነ 95 ነው የምነካው። ከዛ በኋላ እንደምታዩት እዚህ ጋር ምን አስቀምጠልኝ? 95,000 ብሎ አስቀምጠልኝ ማለት ነው በ1000 አባዝቶ። ከዛ በኋላ ትራንስፈር ስለው ኮንፊርም የሚል ይመጣል። ስሙ ዩዘር የሚለው ኡመር ነው። አይዲው ይሄ ነው። ከዛ በኋላ የምታስተላልፉት ኮይን ይሄ ነው ብሎ ያመጣላችኋል። ትክክል ከሆነ ኮንፊርም ትሉታላችሁ። አይ ካልሆነ ደግሞ ካንሰል ትሉታላችሁ። ከዛ በኋላ ኮንፊርም ስትሉት
ይተላለፋል ማለት ነው ኮይኑ። አሁን እኔ ኮይን ስለሌለኝ ኢንፊሽንት አካውንት ባላንስ ይለኛል ማለት ነው። ከዛ በኋላ ትራንስፈር እንደዚህ ነው የሚደረገው። ከዛ በኋላ ኤጀንት ከሆናችሁ በኋላ ሰው እንዴት ነው ኢንቫይት የምታደርጉት? ሰው እንዴት ኢንቫይት ነው የምታደርጉት የሚለውን ስናይ ኢንቫይት ለማድረግ ሰው መጀመሪያ ሚላይ ትገባላችሁ። ሚላይ ከገባችሁ በኋላ ይሄንን ያው ታውቁታላችሁ አይደለ? እዚህ ጋር ኮይናችሁ ይቀመጣል። ኮይን ሴለር ላይ ያለው ሳይሆን ወደ ውጭ አወጣችሁት ኮይናችሁ እዚህ ጋር ይቀመጣል። ፖይንታችሁ እዚህ ጋር ይቀመጣል። ምን ላይ ትገባላችሁ? ሰው ኢንቫይት ለማድረግ ኤጀንሲ የሚለው ላይ ትገባላችሁ። ኤጀንሲ የሚለው ላይ ከገባችሁ በኋላ ምን ታደርጋላችሁ? እሺ ኤጀንሲ የሚለው ላይ ስትገቡ ከላይ ይመጣላችኋል። አሁን እናንተ ኤጀንት ስለሆናችሁ ሁሉ ነገር ሪፖርታችሁ እዚህ ጋር ይመጣል። ኤጀንሲ የእናንተን ኤጀንሲ የምትቆጣጠሩት ሁሉ ነገር በየቀኑ የሚደረገው ሪፖርት ምናምን የምታዩት እዚህ ጋር ነው። እና እዚህ ጋርም ስለ ኤጀንሲ ሌቨል እናወራለን። በኋላ ደግሞ ስለ ስቴል ሌድ እናወራለን። እዚህ ጋር አሁን ኤጀንሲ የኔ አሁን ኤጀንት ነኝ። ሶ ኤጀንሲ ይሄ ኤጀንሲ ስም ማን ነው? ኡመር ፋሚሊ ነው። አይዲ ይሄ ነው። ከዛ በኋላ እዚህ ጋር ምን አለ? ቶታል ሆስት ፖይንት የሚባል ነገር አለ። ሆስት ፖይንት ማለት እናንተና ዘራችሁ ሙሉ ማለት ነው። እናንተን ሆናችሁ የእናንተ ልጆች ኤክስቼንጅ ሲያደርጉ ማለት ጊፍት ሲቀበሉ እዚህ ጋር ይጻፋል። ይሄ ቶታል ሆስት ፖይንት የሚለው ይጻፋል። ይሄ ቶታል ሆስት ፖይንት አሁን እኔ ስንት ፐርሰንት ላይ ነኝ? 4% ላይ ነኝ። እንደሚታያችሁ 4% ኮሚሽን ነው ከልጆች የሚገባልኝ። 4% ኮሚሽን ነው የሚገባልኝ። ሶ ይሄ 4% ወደ 8% ለማደግ ስንት ይቀረኛል? 1,329,000 ይቀረኛል። እኔ ስንት አድርጌያለሁ እስካሁን? 670,000። በአጭር ጊዜ 8% መግባት ይቻላል። ትልቅ ደረጃም መስራት ይቻላል በደንብ ወጥሮ ከተሰራ ማለት ነው። ሶ 4% ላይ ወደ 8% ለመግባት 1,329,000 ፖይንት ይቀረኛል ማለት ጊፍት መቀበል ይቀረኛል። ልጆችም ሆኑ ዘር ማንዘሩ ሁሉም ሲቀበል እኔ ላይ ይጻፋል ማለት ነው። ከዛ በኋላ 8% ከገባን በኋላ ደግሞ እዚች ጋር 12% ይለንና ከ8% ደግሞ ወደ 12% እንደዚሁ የሚቀረንን እዚህ ይነግረናል ማለት ነው። እቺ ሙለት ስትል አሁን እኔ 8% እገባለሁ። ከዛ እንደገና እዚህ ጋር ይመለስና ደግሞ ወደ 12% ሄዳለሁ ማለት ነው። ያለ እየጨመረ ሄዳል። አሁን 4% ነኝ። ሶ ወደ 8% እየቀጠለ ይሄዳል። እና ደግሞ እዚህ ጋር ነው ማወቅ ያለባችሁ መጀመሪያ እናንተ 4% ሆናችሁ ኤጀንት ከሆናችሁ እናንተ ደግሞ ልጆችን ኤጀንት የምታደርጉ ከሆነ 4% ሆናችሁ 4% ኤጀንት ልጅ ካላችሁ ከሱ ምንም አታገኙም ማለት ኢንካም ማለት ነው። ኢንካም አታገኙም። ኢንካም ማለት እዚች ጋር ለምሳሌ ማይ ኢንካም ቱዴይ የሚለው ላይ ምንም የለም። ኤክስቼንጅ ዛሬ ምንም ስላልተደረገ ነው በኔ ፋሚሊ። ግን እኔ 8% ከገባሁ በኋላ አንድ አይነት ደረጃ ላይ ስላላደለን እኔ 8% ከገባሁ በኋላ እነሱ 4% ካሉ ከሁሉም አገኛለሁ ማለት ነው። የኔ ደረጃ ከፍ ስለሚል ከሁሉም አገኛለሁ። ከሆስቶች ግን 4% የሚሆኑ ምንም እናንተ እስከሆናችሁ ድረስ የነሱ ኤጀንት ታገኛላችሁ ማለት ነው። ግን ኤጀንት ሆናችሁ ኤጀንታችሁ የእናንተ ልጅ እኩል ደረጃ ላይ ካላችሁ ከሱ አታገኙም። ሶ ለዚህ ደግሞ ምንድነው መፍትሄው? ብዙ ልጆችን ማፍራት ነው። ብዙ ልጆችን ማለት እንዳይደርሱባችሁ ማለት ነው። ከብዙ ሰው እንዲገባላችሁ ማድረግ። ለምሳሌ ምን ማለት ነው ይሄ? እኔ እዛ አለሁ ሶ ብዙ እንትን ቅርንጫፍ ማብዛት ይኖርብናል ማለት ነው። ብዙ ቅርንጫፍ ከዛ ከሁሉም ለምሳሌ 100 ሺህ ቢገባ 100 ሺህ 1 ሚሊዮን ማለት ነው። 1 ሚሊዮን ሶ አንዱ ብቻውን ሊደርስባችሁ ጭራሽ አይችልም። ማንም አይደርስባችሁም። ሁሌ ከፍ እያላችሁ ነው የሚሄዱት። እነሱም ልጆቹ ልክ እንደዚህ ይሄንን ሜተድ ቢጠቀሙ አሪፍ ነው። ከዛ በኋላ እንዴት ነው ሰውን ኢንቫይት ማድረግ የምትችሉት? እዚች ጋር ከላይ ኢንቫይት ሆስት የምትላለች ከላይ ከታየቻችሁ እቺ ኢንቫይት ሆስት የምትላለች እሷን ኢንቫይት ሆስት የሚለውን ትነኳትና ከዛ በኋላ ምን ታደርጋላችሁ? እቺ እዚች ጋር የምትታዩት ኢንፑት ዩዘር አይዲ የምትለው ሰውየው በራሱ አፕሊኬሽኑን አውርዶ ከሆነ የገባው እና ኤጀንት እንደሌለው ካወቃችሁ ኤጀንት የለኝም ካላችሁ የእሱን አይዲ ታመጡና እዚህ ጋር ትጽፋላችሁ ኢንፑት ዩዘር አይዲ የሚለውን። ከዛ በኋላ ቸክ ስታደርጉት ስሙ ይመጣላችኋል። ከዛ በኋላ ኢንቫይት የሚል ይመጣል። ለምሳሌ እኔ ልጻፍ አይዲ 24 61 71 ከዛ ይሄን ሰውዬ ከሆነ ኢንቫይት ማድረግ የፈለኩት ቸክ ስለው እንደዚህ ስሙ ይመጣልኛል። ስሙ ከመጣልኝ በኋላ ምን አደርገዋለሁ? ኢንቫይት እለዋለሁ ማለት ነው። ለምሳሌ ኡመር ብሎ መጣ። ሶ ኢንቫይት ምነውን ስነካት ያ ሰውዬ ፓርት ኦፍ አን ኤጀንሲ ካልሆነ እዚህ አካውንት ኢዝ ኦልሬዲ ፓርት ኦፍ አን ኤጀንሲ አለኛ። እዛ ጋር ግን ሰውየው ከሌለው
ሰክሰስ ነው የሚለው። ከዛ በኋላ እሱ ጋር ሜሴጅ ይገባለታል አግሪ ብሎ ማለት ነው። ኡመር እንደዚህ ኢንቫይት አድርጎሃል የሱን ኤጀንሲ እንድትቀላቀል ይለዋል። ያንን አግሪ ማስባል ነው። አግሪ ካስባላችሁ በኋላ ልጃችሁ ይሆናል። ልጃችሁ ከሆነ በኋላ የት ጋር ነው የሚቀመጡት? ሆስት ነምበራችሁ እዚህ ጋር ነው የሚቀመጠው። ሆስት ነምበራችሁ ማለት ያላችሁ የሆስት ነምበር ብዛት እዚህ ጋር ይቀመጣል። ልክ ስታደርጉት ሆስት ነምበር የሚለውን ያላችሁን የልጅ ቦታ እዚህ ጋር ይዘረዝርላችኋል። እዚህ ጋር እናንተም እንደ አንድ ሰው ነው የምትቆጠሩት። እንደምታዩት እዚች ጋር ማለት ነው። እንደ አንድ ኡመር የሚለው ራሴ ነኝ፣ ግን እንደ አንድ ነው የሚቆጥረኝ። ምክንያቱም ከራሴ ላይ ኮሚሽን ያስብልኛል ሁሉን ነገር ስለሚያደርግልኝ ማለት ነው። ከዛ በኋላ ሆስት ነምበራችሁን እዚህ ጋር ማየት ትችላላችሁ። እነሱ አብዛኛውን ጊዜ ሊንክሉን ካላችሁላቸውም ሆነ በእናንተ ስር ማለት ሊንኩን ተቀብለው ገብተው እዚህ ጋር ስማቸው ዝርዝር ከሌለ አይዲያቸውን ተቀብላችሁ የእነሱን አይዲ ታመጡና ቀድመ የገባንበት ኢንቫይት ሆስት ነምበር የሚለው ላይ ገብታችሁ የእነሱን አይዲ ትጽፉና ከዛ በኋላ ኢንቫይት ታደርጓቸዋላችሁ ማለት ነው። እዚህ ላይ ጽፋችሁ ሌላኛው ደግሞ መጀመሪያ ሌላ ሰው ኢንቫይት ስታደርጉ ከሌላ አፕሊኬሽንም ሆነ ከየት አንጥታችሁት ሰውየውን ኢንቫይት ስታደርጉ ምን ታደርጋላችሁ? ኢንቫይት ውስጥ ምለውን ትነኳትና ኢንቫይት ሊንክ የምትለው ትታያችኋለች። ኮፒ ታደርጓታላችሁ። እቺን ማለት ነው። እቺን ኮፒ ካረጋችኋት በኋላ አሁን ኮፒ ሆኗል ማለት ነው። ከዛ በኋላ ምን ታደርጋላችሁ? ለምሳሌ ወይ በቴሌግራም በኢሞም ሆነ በሌላ ሰው ኢንቫይት ማድረግ የምትፈልጉትን ሰው ትመጡና ለምሳሌ ቴሌግራም ላይ ትመጡና እዚች ጋር ኪቦርዷን ማለት ነው ጫን ብላችሁ ትይዟታላችሁ። እቺን እዚች ጋር ማለት ነው ነካ ስታደርጓት ቦግል የምትለው እንደዚህ ስታደርጓት ጫን ስትሉት ፔስት የሚል ይመጣል። ከዛ ፔስት ስትሉት ይኸው እንደዚህ ሊንኩ ይመጣል ማለት ነው። ከዛ በኋላ ሴንድ ማለት ነው። ከዛ በኋላ እንደዚህ ሊንኩ ይሄድለታል ማለት ነው። ከዛ ይሄን ነክቶ ሲያወርድ የእናንተ ልጅ ይሆናል። ይሄን ነክቶ ሲገባ ማለት ነው ወደ አፕሊኬሽኑ። ከዛ ይሄን ነክቶ በሚገባበት ሰዓት አፕሊኬሽኑ ገና እንደከፈተ እንደዚህ አይነት ፎቶ ይመጣለታል። ልጆቻችሁ እንዳይጠለፉ ከፈለጋችሁ ደግሞ እንደዚህ ማድረግ ይቻላል። እንደዚህ አይነት ነገር ይመጣለታል። ምን የሚል ስሙን ያስገባል እዚህ ጋር። ከዛ በኋላ ዓመተ ምህረት የተወለደበትን ከ18 ዓመት በታች መሆን የለበትም። እዚህ ጋር በደንብ ትልቅ አድርጉት እድሜያችሁን ማለት ነው። ከዛ በኋላ እዚህ ጋር ስሙን ያስገባል። ከዛ ዓመተ ምህረት የተወለደበትን፣ ከዛ ሀገር ያስገባል። ሀገር ላይ ማንኛውም ሀገር ቢሆን ኢትዮጵያም ሆነ ምንም ልዩነት የለውም። መጀመሪያ ኢትዮጵያ የምታደርጉት እንደውም ብዙ ሰው ለመገናኘት ይጠቅማችኋል። በደንብ ማለት ነው ለመገናኘት ይጠቅማችኋል። በስህተት ካልሆነ በስተቀር ሀገር እንትን የምትሉ ምንም ልዩነት የለውም። ወንድ ሴትም ልዩነት የለውም። ሜል ታደርጉታላችሁ። ወንድ ከሆናችሁ ሴት ከሆናችሁ ሴት፣ ምንም ልዩነት የለውም። ከዛ በኋላ እዚች ጋር እንደምታዩት ኢንቪቴሽን ኮድ የምትላለች ከታች እዚህ ላይ የእናንተን አይዲ ይሞላል። ለምሳሌ የኔ ልጅ ከሆነ የሚሆነው ስንት ብሎ ይሞላል ማለት ነው? መጀመሪያ እንደገባ ሰው እንዳይጠልፈው 24/8/61/71 ብሎ ይሞላል ማለት ነው። ከዛ በኋላ የእናንተ ልጅ ይሆናል። እንደዚህም አድርጎ እናንተ ልጅ ካልሆነ ሆስት ነምበር ላይ ሄዳችሁ ቸክ ስታደርጉት እዛ ዝርዝሩ ከሌለ አይዲውን ተቀበላችሁ በቴሌግራም ሆነ ምናምን በዩዘር አይዲውን አስገብታችሁ ኢንቫይት ስትሉት ሰክሰስ ይላችኋል። ከዛ በኋላ ሰክሰስ ካላችሁ በኋላ እሱ ላይ እንደዚህ አይነት ሜሴጅ ይገባለታል። እዚህ ሜሴጅ ላይ ማለት ነው እንደዚህ አይነት ነገር ይገባለታል። ለምሳሌ እንደዚህ የሚል ነገር ይገባለታል። እዚች ጋር ለምሳሌ እኔ ኮንክ የጋበዝኳችሁ ኡመር ኢንቫይት ዩ ቱ ጆይን ማይ ኤጀንሲ ይላችኋል። ከዛ በኋላ አግሪና ሪጀክት የሚል ይመጣል። ሪጀክት እና አግሪ የሚል ይመጣል። ከዛ በኋላ እናንተ የራሳችሁ ትክክለኛው ሰው ከሆነ ለምሳሌ እኔ ስልክላችሁ ኡመር ብሎ ነው የሚመጣው። ኡመር የሚለውን አግሪ በሉ ትሏችኋላችሁ ማለት ነው። እናንተ ደግሞ ስማችሁን ለምሳሌ አህመድ ከሆነ አህመድ የሚለውን ገብታችሁ አግሪ በሉ ትላላችሁ። ከዛ በኋላ አግሪ ይላሉ ማለት ነው። አሁን ለምሳሌ እኔ መጀመሪያ ስገባ ኢንቫይት አድርጎኝ ነበር ማለት ኤጀንሲ ሁን ብሎኝ ነበር። ሶ ሪጀክት አደረኩት። ምክንያቱም ይሄ እኔን ያስገባኝ ሰው አይደለም። ይሄ ደግሞ ዋነኛው ደግሞ ትልቁ ጉዳቱ ምንድነው? አስገብተው ይረሷችኋል። ኤጀንት ሁን ብትሉም አግሪ አይሉላችሁም። ሶ እንደዛ እያደረጋችሁ ሰው ኢንቫይት ማድረግ ትችላላችሁ። መጀመሪያ ኤጀንሲ ገብታችሁ ኢንቫይት ውስጥ ምናምን የሚለው ነው። ከዛ በኋላ እናንተም ልክ እንደዚሁ ልጆቻችሁን
ኤጀንት ማድረግ ስትፈልጉ ኤጀንሲ ይገቡና ክሬታን ኤጀንሲ ብለው አፕላይ ያደርጋሉ። እናንተ ላይ ሜሴጅ ይገባል። ከዛ በኋላ እናንተ ደግሞ አግሪ ስትሉላቸው ምን ይሆናሉ? ኤጀንት ይሆናሉ። ኤጀንት ሲሆኑ ደግሞ የኤጀንት ብዛታችሁ እናንተ ኤጀንት ያደረጋችኋቸው ልጆች ብዛት እዚህ ጋር ይቀመጣል ማለት ነው። እዚህ ጋር ይቀመጣል። ለምሳሌ እኔ ሰብ ኤጀንሲ ነምበር ስንት ነው? 7 ሰው ኤጀንት አድርጌያለሁ። እዚህ ጋር ስንነካው ዝርዝራቸው ይመጣል። እነዚህን ልጆች ምን አድርጌያለሁኝ? ኤጀንት አድርጌያለሁኝ ማለት ነው። ከዛ በኋላ እዚህ ጋር ደግሞ በየቀኑ የምናረገው ኤክስቼንጅ ሰብ ኤጀንሲ ሆስት ፖይንት እዚህ ጋር ይቀመጣል። የራሳችሁ ደግሞ ገቢያችሁ በቀን እዚች ጋር ይቀመጣል። ከታስክ ውጭ ማለት ነው። ከታስክ ውጭ ያለው እዚህ ጋር ይቀመጣል ማለት ነው። የኤጀንሲን በዚህ ጉዳይ አዩት ማለት ነው። ከዛ በኋላ ሌላው ደግሞ አጣር አድርገን ለማየት የምንሞክረው ታስክ ነው። ታስክ ላይ ስቲል የሚባለውን ነገር ስናየው ታስክ ላይ ስንገባ ምን የሚባል ነገር አለ? ስቲል ኒድ የሚባል ነገር አለ። ስቲል ኒድ የሚባል ለምሳሌ እኔ ሆስት ኦን ማይክ ፎር 2 አወር ለ2 ሰዓት ቆይቼ ስንት ነው የምወስደው? 2400 1200 ፐር ሃወር ስለሆነ የምወስደው ማለት ነው። 1200 ፐር ሃወር 2 ሰዓት ስቀምጥ ደግሞ 2400 እወስዳለሁኝ። አሁን ወደ 3000 ነው መሄድ ያስኩት። ወደ 3000 ፐር ሃወር 3000 ፐር ሃወር ለመግባት ስንት ሺህ ፖይንት መቀበል ያስፈልገኛል? እኔ ማለት ነው ኢንካም ሊገባልኝ ይገባል 79000 ፖይንት 79000 ፖይንት ስቀበል እቺ ሙለት ትልና ምን ይሆናል? ወደ 5000 ቀጣይ 3000 ፐር ሃወር ላይ ስለሆንኩኝ ወደ 5000። ይሄ ግን መሆን ያለበት በአንድ ሳምንት ነው። በአንድ ሳምንት 150000 ፖይንት ከተቀበልኩኝ 3000 ፐር ሃወር እገባለሁ። 3000 ፐር ሃወር ሆኖ ግን ዘላለም አይቆይም። በሳምንትም ሊያወርዳችሁ ይችላል። እየወረደ እየቀነሰ ይመጣል። ያ ማለት ምን ማለት ነው? እዚህ ጋር የምታዩት አሁን 3000 ፐር ሃወር 3000 ፐር ሃወር ከገባሁ በኋላ ይሄ ሙልት ይላል አይደለ? ሙልት ብሎ የነበረው እየቀነሰ ይመጣና ወደ 1200 ደግሞ ያወርደኛል ማለት ነው። ይሄ ደግሞ እየጨመረ ይመጣል ማለት ነው። ሶ ታስካችሁን ለመቆጣጠር በደንብ ፖይንት ማግኘት ይኖርባችኋል። ግን ታስክ ያንኛ ዋነኛ ስራ አይደለም። ዋነኛ ስራ ስላልሆነ ልጆች ላይ በደንብ ስሩ። ኤክስቼንጅ ስለምታደርጉ ኮሚሽናችሁ በደንብ ስለሚገባላችሁ ያን ያክል አያሰጋችሁም ማለት ነው። ታስክ ዋነኛ ስራ ስላልሆነ ማለት ነው። እሱን ለመቆጣጠር ስቴብል ለማድረግ በጣም ከባድ ቢሆንም ግን በደንብ ፖይንት ከሰበሰብንበት ያው ይጠቅማል። ሌላው ደግሞ እዚች ጋር ያለችው ጆይን ፓርቲ ኤንድ ክራውን ፎር 1 ሃወር የምትለው ለአንድ ሰዓት ክራውኑ ንጉሱ ቦታ ላይ ከ2 እስከ 4 ያሉት ወንበሮች ላይ ስትቀመጡ ምን ይሰጣችኋል? 600 ፖይንት ይሰጣችኋል። ይሄ 600 ፖይንት ግን የሚሰጣችሁ ምን ስታረጉ ነው? አንደኛ ንጉሱ የክራውኑ ቦታ ላይ 60 ደቂቃ ስትቀመጡ፣ ለምሳሌ እኔ 5 ደቂቃ ነው የተቀመጥኩት። ሌላኛው ዋነኛው 150 ፖይንት መቀበል አላችሁ። 150 ፖይንት መቀበል አለባችሁ በየቀኑ 150 ፖይንት። ያ ማለት በኮይን ነው ጊፍት የሚሰጣችሁ። ቢያንስ 300 ስትሰጡ 210 ሆኖ ይገባላችኋል። ጊፍቱ ለራሳችሁ ነው። ግን እችን ለመቀበል ስትሩ ኮይን እንዴት አርፋችሁ ታረጉና ኤክስቼንጅ ላይ ለራሳችሁ ሁሌ ጊፍት እየሰጣችሁ እችን ትወስዳላችሁ። እንዴት ነው ለራሳችሁ ጊፍት የምትሰጡት ለሰዎችም ሆነ እንዴት ነው የምትሰጡት የሚለውን እንዴት ነው መሰላችሁ? ለምሳሌ እኔ ቤት ትመጣላችሁ። እኔ ቤት ተቀመጡ ስትመጡ ማለት ነው። ክራውን ላይም ለመቀመጥ ይሁን ለሁሉ ነገር እኔ ቤት ነው። ቶሎ ልጆችም ጋር በደምብ ትገናኛላችሁ። ከዛ በኋላ እኔ ቤት ከገባችሁ በኋላ ለምሳሌ እዚህ ቤት ልግባ። እሺ ከዛ ደግሞ ሌላው ነገር እኔ ቤት ስትቀመጡ እኔ ኦንላይን ከሆንኩኝ እቺ ላይቭ ትላለች። ላይቭ ትላለች። ኦን ዳታ ብቻ ደግሞ ኦንላይን ከሆንኩኝ ኦንላይን ትላለች። አሁን ኦፍላይን ነኝ፣ ግን ኦፍላይን ብሆንም እኔ ቤት መቀመጥ ትችላላችሁ። እኔ ቤት ገብታችሁ ቁጭ ማለት ትችላላችሁ። ምክንያቱም ሌሎች ሰዎች ይኖራሉ እኔ ቤት፣ እኔ ባልኖርም። እቺ ኢንተር የምትለው ታያችኋለች። ኢንተር ብላችሁ ትገባላችሁ እሷን። ከዛ በኋላ ኢንተር ብላችሁ ከገባችሁ በኋላ እንደዚህ ያመጣላችኋል። ከዛ በኋላ ወንበር ትነኩና ቁጭ ማለት ነው። እሺ እንትን ሲቀመጥ ድምፁ ስለማይሰማችሁ ነው እኔ የምለው ማለት ነው። ሶ ምን ታደርጋላችሁ? ከተቀመጣችሁ በኋላ አንዴ በሌላ ሰው ላሳያችሁ። ከተቀመጣችሁ በኋላ የራሳችሁን ፕሮፋይል ትነኩታላችሁ። የራሳችሁን ፕሮፋይል ከነካችሁት በኋላ ሴንድ ጊፍት የምትል ትመጣላችኋለች። ሴንድ ጊፍት የሚለውን ከነካችሁት በኋላ
የኮይኖች አሉ መጠን ማለት ነው። የኮይኖች መጠን እዚህም ቤት ሰው የለም። ቆይ አንዴ ለምሳሌ ይኸው ይሄንን ሰውዬ ከሆነ መስጠት የምፈልገው ጊፍት መስጠት የምፈልገው እሱን ከሆነ እችን ፕሮፋይሉን እነካዋለሁ። ፕሮፋይሉን ስነካው ምን ያመጣልኛል? እንደዚህ ስነካው ሴንድ ጊፍት የሚል ይመጣል። ይታያችኋል አይደለ? ሴንድ ጊፍት የሚል እሱ ማውራት ከሆነ ከፈለኩት ደግሞ ቻት የሚለውን ፎሎ ማድረግ ከሆነ ደግሞ ፎሎ ማድረግ እችላለሁ። ከዛ በኋላ ሴንድ ጊፍት የሚለውን ስነካው እዚህ ጋር መስጠት የምፈልጋቸውን ይመጣል። አሁን ይሄ ፈርስት አንቨርሰሪ የአንደኛ ዓመቱን ፕሮግራም በማስመልከት የመጡ የጊፍት አይነቶች ናቸው። ሆት የሚለውን እንነካለን። ይሄንን ተውና ሆት የሚለውን እንነካለን። እቺን ማለት ነው። ሆት የሚለውን እንነካለን። ከዛ በኋላ ሆት የሚለውን ስንነካው እንደዚህ አይነቶች ይመጣሉ። እንደዚህ በቀን ቢያንስ 300 በየቀኑ 300 ራሳችሁን እየሰጣችሁ 600ን ትቀበላላችሁ። ትርፍ ስለሆነ ማለት ነው። ጊፍቱም ለራሳችሁ ነው የሚገባው፣ ደግሞ እናንተም ደግሞ ታተርፋላችሁ ማለት ነው። 300 ኮይን የሚለውን ተነኳታላችሁ። እዚች ጋር ቢቬሬጅ የሚለውን ማለት ነው። ቢቬሬጅ የሚለውን እችን ከነካችኋት በኋላ እንደዚህ እዚች ጋር ያለችውን ሴንድ የምትለውን ስትነኳት ለሱ ይገባለታል ማለት ነው። ለሱ ይገባለታል። በዚሁ መሰረት እናንተ ከተቀመጣችሁ በኋላ እኔ ድምጼ ስለማይሰማ ነው፣ ከተቀመጥኩኝ ይቋረጣልና ነው አፕሊኬሽኑ ድምጹን ስለሚቆጣጠሩ ማለት ነው። ተቀመጡና ራሳችሁን ሴንድ ጊፍት ብላችሁ እዚህ ትገቡና ሴንድ ትላላችሁ። እዚህ ጋር ደግሞ ከላይ እዚች ጋር ሰውየውን ትመርጣላችሁ። እናንተ ፕሮፋይላችሁ ያስታውቃል አይደል? የራሳችሁን ነክታችሁ ስለሆነ ችግር የለውም። እዚህ ጋር ሰሌክት ታደርጉታላችሁ። እዚህ ጋር ማለት ነው። እዚህ ጋር ከዛ በኋላ ሴንድ ካላችሁ በኋላ ይገባላችኋል። ከዛ እዚሁ እንዳላችሁ ቸክ ማድረግ ከፈለጋችሁ ታስክ የምትለውን ተነኳትና ታስክ የምትለውን ትነኳትና ችን ከነካችሁ በኋላ እዚህ ጋር አሁን እኔ ሰዓቱን አልጨረስኩም። አንድ ራይት ያመጣላችኋል። ፖይንቱን ተቀበላችኋል ይላችኋል። አንደኛ እቺ ማለት ነው። ፖይንቱን አረንጓዴ ራይት ያደርግላችኋል። ከዛ ደግሞ ሰዓቱን ሲጨርሱ ሰዓቱንም ራይት ያደርግላችኋል። ከዛ 600ችሁን እዚህ ጋር ክሌም ይላችኋል። ክሌም ታደርጋላችሁ። የላይኛውንም ሲጨርሱ እንደዚሁ እዚች ጋር ክሌም ይላችኋል። ክሌም ታደርጋላችሁ ማለት ነው። ከዛ ደግሞ ማወቅ ያለባችሁ ነገር ይሄንን በደንብ ተነጋግረናል። ከምንድነው 3 ሰዓት ተኩል ነው ሰዓት ሁሌ የሚቀያየረው። 24 ሰዓት የሚሞላው 3 ሰዓት ተኩል ላይ ነው። 3 ሰዓት ተኩል ሁሌ። አሁን ለምሳሌ 11 ሰዓት አለኝ የዛሬውን ታስክ ለመጨረስ። ይሄ ሰዓቱ ሳያበቃ ነው መስራት ያለብኝ ይሄን ታስክ ማለት ነው። ካበቃ የነገው ነው ኤክስፓየርድ አደረገ ማለት ነው። ሰርታችሁ ራሱ ክሌም ሳትሉት ይሄ ሰዓት ካበቃ ኤክስፓየርድ አደረገ ማለት ነው። እንደዛ ታደርጋላችሁ። ያልገባችሁ ጥያቄ ካለ ደግሞ ጠይቁኝ። ለዛሬ እንደዚህ ይበቃል።